ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ስሜ አሸናፊ እባላለሁ። ይሄ አንፊሎ ሚዲያ ነው። ዛሬ ደግሞ በአዲስ ፕሮግራም ተገናኝተናል። ዛሬ ይዤ የመጣው ውስጣዊ የሰውነት ክፍሎች በአፋን ኦሮሞ ምን እንደሚባሉ አብረን እንማራለን። ባለፈው ውጫዊ የሰውነት ክፍሎች በአፋን ኦሮሞ ምን እንደሚባሉ ተምረናል። እሱን ካላያችሁ ወደ ኋላ ማየት ትችላላችሁ። ዛሬ ውስጣዊ የሰውነት ክፍሎች በአፋን ኦሮሞ ምን እንደሚባሉ አብረን እናያለን። ተከታተሉኝ እላለሁ። ወደ ቲዩቶሪያሉ ሳንሄድ በፊት ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ እያልኩኝ አሁን ቀጥታ ወደ ቲዩቶሪያሉ ከአንጎል እንጀምር። ላይኛው የሰውነት ክፍል ማሰቢያ ማለት ነው። የምናስብበት አንጎል የሚባለው በአፋን ኦሮሞ ሰሙ ይባላል። አንጎል ማለት ሰሙ ይባላል። ሳምባ ማለት ሶምብ ማለት ነው። መተንፈሻ አካላት ሳምባ ማለት ሶምብ ማለት ነው። ልብ ማለት ኦኔ ማለት ነው። ልብ ማለት ኦኔ ማለት ነው። ጨጓራ ማለት ገራቻ ማለት ነው። ጨጓራ በኦሮምኛ ገራቻ ይባላል። ሐሞት ማለት ሀጦፍቱ ይባላል። ሐሞት ማለት ሀጦፍቱ ይባላል። ጉበት ማለት በኦሮምኛ ትሩ ይባላል። ጉበት ማለት በኦሮምኛ ትሩ ይባላል። ኩላሊት ማለት በኦሮምኛ ከሌ ይባላል። ኩላሊት ማለት በኦሮምኛ ከሌ ይባላል። አንጀት ማለት በኦሮምኛ መርዑማን ይባላል። አንጀት ማለት በኦሮምኛ መርዑማን ይባላል። ፊኛ ማለት አፉፌ ፍንጫኒ ይባላል። የሽንት ፊኛ ማለት አፉፌ ፍንጫኒ ይባላል። ታችኛ ላይ የምታየው ደግሞ ስርና ወልሆርማታ ይባላል። የመራቢያ ስርዓት ማለት ነው። መራቢያ ስርዓት የሚካሄድበት ስርና ወልሆርማታ ይባላል። ወደ ቀጣይ እንሂድ። ቀጣይ ላይ ደግሞ የምናየው ከላይ ያልጠቀስነው ጥርስ ማለት እልካን ማለት ነው። ጥርስ ማለት እልካን ማለት ነው። ምላስ ማለት አረብ ማለት ነው። ምላስ ማለት አረብ ማለት ነው። ስለዚህ የዛሬውን ፕሮግራም እዚህ ላይ እናበቃለን። ቀጣይ በሌላ ፕሮግራም በአዲስ ፕሮግራም እንገናኛለን። እስከዛው ድረስ ደህና ቆዩ እያልኩ ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ እላለሁ። ቻው።